ነው እሷን እንደዛ አርግታኝ እኔ እሷን እስር ቤት ሆና እንትን አልልም። ከካሜራ ጀርባ መጨረስ ስለፈለኩ ነው። ምክንያቱም ትዳር አለ። ትዳር ውስጥ መግባት ደግሞ በጣም ሪስክ እንዳለው አይችበታለሁ። እዛ ቆሼ ላይ በነበርኩበት ሰዓት እሷ ነች ለምናኝ ደብድቢያት ያነሳቺ። ከሱም ደግሞ እኔ ከዛ እስር ቤት እንደወጣ ያደረገችኝ ደግሞ ትልቅየዋ ቤተልሔም ነች። በጣም አመሰግናታለሁ። ስለዚህ ከካሜራ ጀርባ ለሱመያ የሚደረገውን ነገር አድርግቼ እሷን አስፈትቻት የሚደረገውን ነገር አድርጋለሁ። ቤቲ እኔን አስፈትታኛለች። ስለዚህ እኔም እሷን ማስፈታት አይከብደኝም። ሰላም ውድና የተከበራችሁ የኛ ፋሚሊዎች እንዴት ናችሁ? የኔ ስፔሻሊ የኔ ፋሚሊዎች ደህና ናችሁ? እንዴት ናችሁ? እኔ ደህና ነኝ አልሐምዱሊላህ። ዛሬ በጣም ደስ በሚል ሁኔታ እና በጣም ደስ ብሎኛል የመጣሁበት ሁኔታ። ያው ከእስር ቤት እንደተፈታሁ ሁላችሁም አይታችኋል። በጣም አመሰግናለሁ። ግን ዛሬ የመጣሁበት የዚህ ቪዲዮ አላማ የህይወቴን ቁልፍ ሰው የሚለውን ሰው ትክክለኛ ወንድሜን፣ ትክክለኛ ጓደኛዬን፣ ትክክለኛ የኔ የምለውን ሰው ለእናንተ ለማስተዋወቅ ያው ከዚህ በፊት አስተዋውቂያችኋለሁ፣ ግን በድጋሚ ለእናንተ ለማስተዋወቅ ነው የመጣሁት። እኔ እስር ቤት በነበርኩበት ሰዓት ብዙ ውጣ ውረድ አሳልፌያለሁ፣ ብዙ ችግር አሳልፌያለሁ። ኢሻማ ተብዬ ተቀፍያለሁ። ሆስፒታል ተኝቼ ነበር። ጓደኞቼ ያላወቁት ነገር እነ ኦሊያድ እነ ሙባሪክ በየሆስፒታሉ ሲፈልጉኝ እኔ የነበርኩት ፖሊሶቹ ወስደውኝ ሌላ ሆስፒታል ነበር የወሰዱኝ የነበረው። ማለትም ወደ ፖሊስ ጣቢያ ሲወስዱኝ ያው የነበርኩበት ሁኔታ ጥሩ ላይ አልነበረም። ከሕክምና ነበር አቻኩለው አንገላተው የወሰዱኝ የነበረው። ከዛ ግን የውሸት መስሏቸው ነበር ያላመመኝ። ከዛ ግን ጣቢያ ከወሰዱኝ በኋላ ቼክ ሲያደርጉ ደሜ ሊቆም አልቻለም ነበር። እንዴት እንደሆነ አላቅም። ስስ ብልቴን አግኝተውት ይሁን እንዴት እንደተፈጠረ አላቅም። በጣም ደም ሲደማኝ ነበር። ከዛ ከጣና ጣቢያ ወስደው ከፖሊስ ጣቢያ ወስደው የራሳቸው የፖሊሶቹ ሆስፒታል ወሰዱኝ። እዛ ክትትል እያደረኩኝ ቆየሁኝ 2 ቀን ምናምን። አሁን ግን በጣም ደህና ነኝ። እንደውም እዛ በነበርኩበት ሰዓት ስፖርትም እየሰራሁበት ነበር። ጥሩ ጤንነት ላይ ይገኛለሁ። ብቻ ደህና ነኝ። እና እነ ሙባሪክ እነ ኦሊያድ ሲፈልጉኝ ያላገኙኝ አንድ በዚህ ምክንያት ነው። ምክንያቱም እኔ ሆስፒታል ነበርኩኝ፣ እነሱ ደግሞ ሲፈልጉኝ የነበረው እኔ ሆስፒታል ነበርኩኝ፣ እነሱ ደግሞ ምንድን ነበር ፖሊስ ጣቢያ ነበር ሲፈልጉኝ የነበረው። በዛ ልንገጣጠም አልቻለም። ከዛ እንደዛ ሆስፒታል በነበርኩበት ሰዓት አንድ ያገኘኝ ሰው ነበር፣ አንድ ያገዘኝ ሰው ነበር። ከዚህ በፊት እኔ አገዝኩት አይደለም፣ በጣም ትንሽ ነገር ነው ያደረኩለት። እሱ ግን ለኔ እጥፍ አድርጎልኛል። እሱ አግኝቶኝ ነበር፣ ጀስት እየተንከባከበኝ ነበር፣ እያደረገልኝ ነበር። እኔ ደግሞ ጓደኛዬን ወንድሜን ሰፖርት ማድረግ ፈልጋለሁ፣ ማበረታታት ፈልጋለሁ፣ እሱን ማንሳት ፈልጋለሁ። ማለትም የተሻለ ህይወት እንዲኖረው ፈልጋለሁ። መጀመሪያ ራሴ የተሻለ ህይወት ያስፈልገኛል፣ ግን ቢሆንም እሱን ጥዬ ማለፍ አልፈልግም። ማለትም እሱ ማለት ቃሉ ማለት ለኔ በጣም አብሮ አደግ ማለት ይቻላል፣ ወንድሜ ነው። እና እንደውም እስቲ ቆይ እዛ ከካሜራ ማኑ ጋር ቆሞ ቁልጭ እያለ ነውና እስኪ ናግባ ማይ ብራዘር የኔ አባት እኔም በጣም ወድሻለሁ። እኔና እሱን ሃይማኖት አይገድበንም፣ ዘራችን አንድ አይደለም፣ ዘር አይገድበንም። ግን ወንድም የሚባል ነገር አለና ትንሽ ቀረብ በልና ቅረጸን ትንሽ ቀረብ በል እና ወንድም ማንነት አይገድበንም። እኔ ደግሞ እሱ የተሻለ ቦታ ደርሶ ነው ማየት የምፈልገው።
እናንተ በምታደርጉለት ሰፖርት፣ እናንተ በምታደርጉት ላይክ፣ ሰብስክራይብ ምናምን እና የተሻለ ነገር እንዲሰራ እንፈልጋለን። የተሻለ ህይወቱ እንዲቀይር እፈልጋለሁ። በጣም አግዞኛል። እኔን ደግሞ በጣም የምትወዱኝ በጣም የምታከብሩኝ ለኔ ጥሩ ነገር አግዞኛል አትበል ጥሩ ነገር የምትመኙልኝ ጓደኞች ያላችሁኝና አድናቂዎች ያላችሁኝና እሱም ወንድማችሁ ነው። እሱም ከዚህ በኋላ አሚር የሆነ ቦታ ገባ ከተባለ፣ አሚር ታሰረ ከተባለ፣ አሚር የሆነ ቦታ ውስጥ ገባ ከተባለ እሱ ማግኘት ትችላላችሁ፣ እሱ ማናገር ትችላላችሁ። በእኔ በኩል እሱ ማግኘት ትችላላችሁ። መከታ ወንድሜ ነው። ያው ነገሮች አልገጣጠም ብሎት እሱ ጥሩ ሁኔታ ላይ አልነበረም እንጂ ጥሩ ላይፍ ነበረን አይደል እንዴ? ጥሩ በጣም ብዙ የልጅነት ትውስታዎችም አሉን። በጣም እኔ ከማረሰው ወላሂ እውነቱን ለመናገር በህይወቴ ማረሰው ነገር ማለት ነው እነሱ ጋር አንዱ ለቀን እናደራለን እነሱ ቤት ማለት ነው። ከዛ አንዱ ለቀን ካደርን በኋላ ሶስተኛ በቃ ያው መቼም የአበሻ ህይወት ያስታውቃል ይታወቃልና ሁሉም ቤት የተደላደለ ነበር። ልክ እነሱ ቤት ቆጣ ስንል ሮጠን እኛ ቤት እንሄዳለን። ወላሂ ሪል ነገር ነው። እኛ ቤት እንሄዳለን። እኛ ጋርም 1-3 ቀን እንቆያለን። ከዛ በኋላ እዛም የሆነ ነገር ጎደለ ሲል ሮጠን ወደዛ እንሄዳለን። እንዲህ እያልን አሳልፈናል። ሌላም ብዙ የማይደረጉ ነገሮችን አድርገናል። የሳፋሪ ሎጆ አይፈራም። ያሚራፊት ብዙ ሌላ ጊዜ እናወራለን። ብዙ ነገሮችን አሳልፈናል። ያው የቆሻሻ በነበርኩበት ሰዓት አይነሳም። ምክንያቱም እሱ ባይኖር ኖሮ ከአላህ በታች እኔ እዚህ ቦታ አልገኝም ነበር። እኔ እዚህ ቦታ በመገኘቴ ዋናው ቁልፉ እሱ ነው ብዬ አስባለሁ። ምክንያቱም ቆሻሻ ውስጥ በነበርኩበት ሰዓት ብዙ ነገር አስበው ነበር፣ ኩላሊቴ ሊያወጡት ምናምን። ግን እኔ ጀስት የዛ ሰዓት ልብሴን አውልቀው ወስደውብኝ ነበር፣ ስልኬን ምናምን ወስደው ነበር። በዛ ሰዓት ያው ስልኬን ማስመለስ ባንችልም ህይወቴን አድኖልኛል ከአላህ በታች እና በጣም ላመሰግነው እፈልጋለሁ። እኔ ሳሎን ምረዳው እሱ ነው። እኔን ስለረዳኝ ወንድሜ ባይ ቢግ ብራዘር ድጋሚ በጣም ረዳኝ። እኔም አሪፍ ነገር እንሰራለን ከዚህ በኋላ። አሚር ሰፖርት እያደረገኝ ነው ብዙ ነገር። በቃ እንቅስቃሴዎችም ያስጀመረኝ ነው። ስራ እንዴት እንደሚሰራ ከዛ ቦታ አውጥቶኛል። ደግሞ በዛ ላይ አሁን ሚስጥር የምነግራችሁ ነገር ድሪል ዘፈን በጣም ይሰራል፣ በጣም ይሰማል እና በእርግጠኝነት በዚህ ዩቲዩብ ቻናል በቃ የሚፈልገው ድሪም የሱን ድሪም ዘፈንም ሆነ ምንም ሆነ ብቻ ጀስት እሱ ህይወቱ የሚቀይርለትን ነገር እኔ ለማግዘው ቃል ገባለታለሁ። እናንተስ ለሱ ለወንድሜ ቃል ትገቡለታላችሁ፣ ታግዙታላችሁ፣ በቻላችሁት መጠን ሰፖርት ታደርጉታላችሁ። ዘፈኑ እንዲያወጣ ምናምን የተሻለኝ ነገር በሙሉ ነገር ከናንተ ምንም ነገር አንጠብቅም። እኔ የራሴ የቻልኩትን ነገር በሙሉ አደርግለታለሁ። ይሄን ነገር ስለ ሌላ ነገር እንዳይመስላችሁ። ምንም ነገር እሱ ከናንተ የሚፈልገው ነገር የለም። ከናንተ የሚፈልገው ላይክ፣ ሼር፣ ሰብስክራይብ ምናምን እንድታደርጉት ነው። ምንም አይነት ነገር እኔ የቻልኩትን አደርግታለሁ። ያው እናንተ ያለ እናንተ አይሆንም። ያለ እናንተ ኦዲየንስ ይሄ ልጅ አይሆንምና እናግዘዋለን። ሌሎቻችሁም እኔ ማገዝ እኔ እንዳግዛችሁ የምትፈልጉ ሰዎች ካላችሁ ድሪማችሁ፣ አላማችሁ፣ ህልማችሁ ማገዝ እፈልጋለሁ። ሁላችሁንም መርዳት እፈልጋለሁ። ማለትም ያው ትንሽ አሁን ላይ አልሐምዱሊላህ ደህና ነኝ። የሆኑ ነገሮች አንዳንዴ ትንሽ ነገር ነው እንጂ እኔ ማገዛችኋለሁ። እኔ እንዳግዛችሁ የምትፈልጉ ሰዎች ካላችሁ በሱ በኩል ኑ፣ እኔ አግዛችኋለሁ። የምትፈልጉትን ነገር አደርግላችኋለሁ። ዩቲዩብ ከፍትላችኋለሁ አይደል? የምትፈልጉትን ነገር ዩቲዩብ ቻናል ከፍትላችኋለሁ። ከፈለጋችሁ ቪዲዮአችሁ ላይ እገባለሁ። ብቻ በጣም እናንተንም ማገዝም እፈልጋለሁ። በዚህ አጋጣሚ አሚር ቅን ሰው ነው። ብዙ ነገር ሰው ብዙ ቦታ ላይ ብዙ ነገር እንትን ይላል፣ ግን በጣም ጥሩ ሰው ነው። እንደዚህ እንደምታዩት ወፈር ስላለ ምናምን የሚያስፈራ ሰው አይደለም። ቀረብ ብላችሁ የምትፈልጉት ነገር ካለ ማማከር ትችላላችሁ። የፈለጋችሁትን ነገር
መናገር ትችላላችሁ፣ ያግዛችኋል ሁሉን ነገር። እኔንም ይሄው እያገዘኝ ነው። ጥሩ ቦታ አልነበርኩም፣ ጥሩ ህይወት ላይ አልነበርኩም። አሁን ጥሩ ላይ ነኝ። በቃ አሁን ካለሁበት በጣም ጥሩ ላይ ነኝ። ወደፊት ደግሞ ፈጣሪ ካለ አሪፍ ነገር ላይ ሁላችንም እንገናኛለን። አሪፍ ቦታ ላይ ሁላችሁም አሪፍ ነገር መስራት የምትፈልጉ የሥራ ሰው ከሆናችሁ የሥራ ሰው ያግዛል። ስራ እናንተ ብቻ ለመስራት ጠንካራ ሁኑ፣ ጠንካራ ሰዎች ሁኑ። ለስራ ፍላጎት ይኖራችሁ። እኔ በምትችሉት ነገር በምችለው ነገር አግዛችኋለሁ። ቲክቶክ ላይም ከ360 ሺህ በላይ ተከታይ አለኝ። በምችለው ነገር እናንተንም አግዛችኋለሁ። እሱንም ደግሞ አላህ ብሎ አግዤው የሚፈልግበት ደረጃ ላይ ደርሶ አብረን የምናየው ይሆናል። ይሄ ቪዲዮ ቀና ለበላላችሁ ሰዎች በጣም ጥሩ ነው። ወዳችኋለሁ፣ አከብራችኋለሁ የኔ ፋሚሊዎች። ይሄ ልጅ ደግሞ ላይክ፣ ሼር፣ ሰብስክራይብ አድርጋችሁ የተሻለ ቦታ እንደምታደርሱት 100% እርግጠኛ ነኝ። አንዳንዴም ደግሞ እንደዚህ እየጠየቃችሁኝ ከጠየቃችሁኝ ያው እስር ቤት ውስጥ ያጋጠመኝን ነገሮች እነግራችኋለሁ እና በጣም ከባድ ነበር። አዎ በጣም ከባድ ነበር። የመጀመሪያዎቹን ቀናቶች ሆስፒታል ነው ያሳለፍኩት። ከዛ በኋላ ወደ እስር ቤት ሄጄ በጣም ነው ህይወት እንደዚህ በጣም ነው እዚህ ጋር ቆሞ ማየታችሁ ራሱ በጣም ጥንካሬውን ያሳያል። ቆሼን እንደዚህ እንትን ነበረ፣ ከዛ ወጥቶ ሌላ ችግር ውስጥ፣ ከዛ ደግሞ መወጋት፣ ከዛ ደግሞ መታሰር። ይሄ ሁሉ ነገር ሰው መቋቋም ከሚችለው በላይ ነው። በጣም መቋቋም ከሚችለው በላይ ነው። ወላሂ አንዴ ማመስገን የምፈልገው ሰው ማመስገን የምፈልገው ቢኖር አላህን ነው። አላህ በጣም አመሰግናለሁ። ወላሂ ሞቼ ነበር። በቃ ለኔ ሞት ከዛ ከቆሻሻ አላህ ህይወቴን ቀይሮልኛል። ከቆሻሻ አንስቶ ልሞትም ነበር። ከዛም ደግሞ በተጨማሪ ምን ነበር እስር ቤት ገብቼ ነበር። በጣም ከመጥፎ ከነፍሰ ገዳዮች ጋር ጥሩም እንዳሉ መጥፎ አሉ። ከነሱ ጋርም ተጋፍጬ ነበር። ግን ህይወቴን አላህ ቀይሮልኛል። ለዚህ አብቅቶኛል። ችግር ሲበዛ አልሐምዱሊላህ በሉ። ችግር ሲመጣ ፈጣሪያችሁን አመስግኑ። ችግር ሲበዛ ፈጣሪያችሁን አመስግኑ። ምክንያቱም ችግር ሲበዛ ለእናንተ ጥሩ ነገር እየተስተካከለ ነው። እኔ ደግሞ ይታወቀኛል አላህ ለኔ ጥሩ ነገር ችግር እንደዚህ ያበዛብኝ ነገ አላህ ብሎ ነገ የተሻለ ደረጃ ላይ እንደምደርስ እርግጠኛ ነኝ። ችግር ሲበዛ እየጠነከርኩ ነው። ችግሮቹ ብዙ ቢሆንም ከጎኔ ሰዎች ቢኖሩም ከጎኔ ሰዎች ቢያግዙኝም አልሐምዱሊላህ ችግሬ በዝቷል። ችግሬ ደግሞ የበዛው ለኸይር ነው። ጓደኛዬም ችግሩ በዝቶ ነበር። አሁን ካለበት ችግር ያው ትንሽ ችግር ይሻላል። ደግሞ ወደፊት ደግሞ በደንብ ከዚህ የተሻለ ይሆናል አይደል እንዴ? አዎ ከዚህ የተሻለ ቦታ ላይ ሁላችንም እንገናኛለን እና በጣም አመሰግናለሁ። እሱ በታሰረ ሰዓትም ጓደኞቹም ሰፖርት እያደረጉን ነበረ። ለሁሉም በጣም አመሰግናለሁ። ለሁሉም እኔ እሱ እንትን ባለበት ሰዓትም በቃ ስጠይቅም ምን ሁሉ ነገር በቃ ጓደኞቹ በጣም እግዚአብሔርን የሚለዩ ጓደኞች ነው ያሉ። ሁሉንም በጣም አመሰግናለሁ። በጣም ኦሊያድ ውስጡ ሁሉም በጣም ዋኑ እንጂ ክፋት አለ። ኦሊያድ እውነቱን ለመናገር ማለት ይሄ ካሜራ ስለሆነ አይደለም። ኦሊያድ ሲታይ ክፉ ነው ይመስል፣ ውስጡ ግን በጣም የዋህ ነው፣ ቀና ልብ አለው እና በጣም አግዞኛል። ከጓደኞቼ በጣም አመሰግናለሁ ኦሊያድን። ሁሉም በጣም ማመስገን አለብህ በእውነት። ሱመያ በህይወቴ ማረሳት ሴት ብትኖር ሱመያ ነች። እዛ ቆሼ ላይ በነበርኩበት ሰዓት እሷ ነች ለምናኝ ደብድቢያት ያነሳቺ። ከሱም ደግሞ እኔ ከዛ እስር ቤት እንደወጣ ያደረገችኝ ደግሞ ትልቅየዋ ቤተልሔም ነች። በጣም አመሰግናታለሁ። በጣም አከብራታለሁ። ምክንያቱም ዛሬ እሷ ባታስፈታኝ ኖሮ እግር ስር ወድቃ ዛሬ እዚህ ህይወት ላይ አልኖርም ነበር። ለሁላችሁም በጣም አመሰግናለሁ። ይሄን ፕሮግራም ደግሞ ባይዘው ያዘጋጀችልኝ ቤቲ ነች። ኬክ ፕሮግራም ነበረን። አሁን ስንጨርስ ነው እንትን ያልኩትና ቤተልሔምንም በጣም አመሰግናታለሁ። በጣም አክብራታለሁ። ምክንያቱም እንደዚህ እሷ ለኔ እንደዚህ ታደርግልኛለች ብዬ አላሰብኩም። ግን ተሯሩጣ እንደዚህ አድርጋታልኛለች። ሙባሪክንም በጣም አመሰግናለሁ። ወንድሜ ቃሉንም በጣም አመሰግናለሁ። የኔ መከታ ወንድም
አይደለም እንዴ? እና የኔ መከታ ወንድም ነው። እኔን ማናገር የምትፈልጉት ነገር ካለ ምን ካለ በሱ በኩል አናግሩኝ። የምትፈልጉትን ነገር እናሳካላችኋለን። ደግፍ ልበል ምን ትሸሸኝ እንደዚህ ከበርከኝ። ለምን ምልክት እየሰጠው ደግሞ ወፍራም ነው አትበል። ባይዘው ልብስ ነው እንጂ ላውልቅ እንዴ ላውልቅ ለቀቀኝ። ቆይ ላውልቅ ቆይ ልቀቀኝ። ወፍራም አይደለሁም ባይዘው እና በቅርቡ ደግሞ ጂም ጀምሬያለሁ። እዛ እስር ቤት በነበርኩበት ሰዓት ይኸው ተስፋው እሱ ነው። አንድ ሁለት ጊዜ መግደያ ነው ባይዘው እስር ቤት ማለት ጊዜ ቢስሚል ሰዓቱ ጠዋት 2 ሰዓት ካለ በኋላ እስከ 12 ሰዓት የሚቆየው ሰዓት ርዝመቱ 3 ቀን እና እዛ 8 ቀን በነበርኩበት ሰዓት በጣም ብዙ ጣውረድና ሰልፍ ያሉ ሰዓቱ አልገፋ ብሎኛል። አልገፋ እንደውም በጣም ደስ የሚለው ነገር እስር ቤት በነበርኩበት ሰዓት ብዙ ኦዲየንሶች እየመጡ በቃ ፈታ ሲያደርጉኝ ምግብ ሲያመጡልኝ ምግቡን ከጓደኞቼ ጋር ተካፍለን ስንበላ ምናምን ያሉትን ነገር ውጪ የተፈጠሩትን ነገሮች በሙሉ ሲነግሩኝ ነበር። ሱመያም በመታሰሯ በጣም አዝኛለሁ። እሷንም ለማስፈታት ሁሉንም ነገር አድርጋለሁ። ይሄ ደግሞ ቃሌ ነው። እሷን እንደዛ አርግታኝ እኔ እሷን እስር ቤት ሆና እንትን አልልም። ከካሜራ ጀርባ መጨረስ ስለፈለኩ ነው። ምክንያቱም ትዳር አለ። ትዳር ውስጥ መግባት ደግሞ በጣም ሪስክ እንዳለው አይቼበታለሁ። እንደዚህ አይነት ነገር ውስጥ ድጋሚ አልገባም። ግን ቢሆንም እሷ ወድቃ እሷ እስር ቤት ሆና እኔ አልተኛም። ጀስት በካሜራ ሲሆን ብዙ ነገሮች ይጎላሉ፣ ይከብዳሉ፣ ይከራሉ። ስለዚህ ከካሜራ ጀርባ ለሱመያ የሚደረገውን ነገር አድርግቼ እሷን አስፈትቻት የሚደረገውን ነገር አድርጋለሁ። ቤቲ እኔን አስፈትታኛለች። ስለዚህ እኔም እሷን ማስፈታት አይከብደኝም። ብቻ ለሁሉም ነገር ይሄንን ይመስላል። አልሐምዱሊላህ። አሁንም ከዚህም ሌላ ችግር እንደሚመጣብኝ በህይወቴ አውቀዋለሁ። ችግር ውስጥም እንደምገባ አውቀዋለሁ። ያው ለሁሉም ችግር አላህ አለ። እንወዳቸዋለን። በጣም አመሰግናለሁ። ሰብስክራይብ ማድረግ እንዳይረሳ። እወዳቸዋለሁ ፋሚሊ